ሰላም ጤና ይስጥልን ውድ አድማጮቻችን፣ በዛሬው ዕለታዊ ዋና ዋና የዜናዎች ክፍለ ጊዜያችን ለጋዛ የሚደርስ ሰብአዊ እርዳታን የጫነች መርከብ በባህር ላይ ሳለች መደብደቧን፣ ፓኪስታን የባሊስቲክ ሚሳኤል ሙከራ ለማድረግ መዘጋጀቷን፣ የዓለም የፕሬስ ነጻነት በአስፈሪ ሁኔታ ማሽቆልቆሉን፣ ቲክቶክ በአውሮፓ ህብረት 530 ሚሊዮን ዩሮ እንዲከፍል መቀጣቱን፣ እንዲሁም በዩክሬን ጦር እየተማረኩ ስላሉ አፍሪካውያን ጉዳይ እንመለከታለን። አብራችሁን ቆዩ። ለጋዛ የሚደርስ ሰብአዊ እርዳታን የጫነች መርከብ የማልታ ደሴትን ባህር ዳርቻ እንድትሻገረች ከድሮን ላይ በሚጣል ቦምብ መደብደቧ ተዘግቧል። እስራኤል ማንኛውም አይነት ሰብአዊ ድጋፍ ወደ ጋዛ እንዳያልፍ ካገደች 2 ወር የሞላ ሲሆን የጋዛ ሁኔታ አሳሳቢ ደረጃ ላይ እንደሚገኝም ይታወቃል። የመርከቧ ባለቤት ሆነው በጋራ የቀረቡት ማህበራዊ አንቂዎችና የፖለቲካ ተሟጋቾች ድርጊቱን ተቃውሞ በቀጥታ የእስራኤል መንግስትን አምርረው ከመኮንን ግን ተቆጥበው ተስተውለዋል። ዘ ፍሪደም ፍሎቲላ ኮአሊሽን የተባለው የአክቲቪስቶች ህብረት በ2010 የተመሰረተና እስራኤል ለ10 ዓመታት ጥላ የምትገኘውን የጋዛን ከበባና እገታ በሰላማዊ መንገድ ለመዋጋት ዓላማ ያለው ቡድን መሆኑ ይታወቃል። ቡድኑ በመግለጫው መርከቧ ጥቃት የደረሰባት ማንም ብቻውን በማይገዛውና አንድ ባለቤት በሌለው በዓለም አቀፉ የጋራ የውሃ አካል ኢንተርናሽናል ወተርስ ላይ እያለች መሆኑን አስገንዝቧል። እኩለ ሌሊት አካባቢ ሲሆን መርከቧ ላይ ብዛት ያላቸው ድሮኖች ቦምብ መጣላቸውንና መርከቧ በእሳት እንድትያያዝ ማድረጋቸውን አሳውቀው መርከቧ ስትነድ የሚያሳየውን ቪዲዮም አጋርተዋል። በጥቃቱ የተጎዳ ማንም እንደሌለ ያሳወቀው በወቅቱ ለነፍስ አድንና አደጋውን ለመቆጣጠር ምላሽ ሲሰጥ የነበረው የማልታ መንግስት ነው። 12 የመርከቡ ሰራተኞችና 4 ንጹሃን ዜጎች በህይወት ጉዳት ሳይደርስባቸው መዳናቸውንም አሳውቋል። በመርከቡ ላይ የደረሰው ጉዳት እንደሚያሳየው ድሮኖቹ የመርከቧን ጄኔሬተሮች ለመምታት ያቀደ ጥቃት መፈጸማቸውን ነው። የአክቲቪስቶቹ ቡድን እስራኤል ጥቃቱን ፈጽማ ከሆነ ዓለም አቀፍ ሕግን ጥሳ እንደምትገኝ በመግለጽ የእስራኤል አምባሳደር ተጠርተው ምላሽ እንዲሰጡ መደረግ እንዳለበት ምክር ለግሰዋል። የቡድኑ አባል የሆኑ አንዳንድ አክቲቪስቶች እስራኤል የቡድኑን እንቅስቃሴ ላይ አነጣጥራ ጥቃት ስትፈጽም የመጀመሪያዋ እንዳልሆነና ለጋዛ ነዋሪዎች ለማቅረብ አቅደው የሚያጓጉዙት ሰብአዊ እርዳታም እንቅፋት ሲገጥመው የመጀመሪያ እንዳልሆነ ገልጸዋል። በ2010 10,000 ቶን የእርዳታ እህልና ቁሳቁስ ለማድረስ የተንቀሳቀሰች የህብረቱ መርከብ ላይ የእስራኤል ወታደሮች በፈጸሙት የመውረርና የማሰናከል ዘመቻ በጊዜው 10 አክቲቪስቶች መገደላቸውን ሌሎችም ታጋች ተደርገው መወሰዳቸውን አስታውሰዋል። ይህንን ጥቃት ግን 100% እስራኤል ፈጽመዋለች ለማለት እንደማይደፍሩ መግለጻቸው ደግሞ ጉዳዩን አነጋጋሪ አድርጎታል። ይህ ጥቃት የሚጥሳቸው ዓለም አቀፍ ህጎች፣ ስምምነቶችና ድንጋጌዎች ተቆጥረው እንደማያልቁ የህግ ምሁራኑ እየዘረዘሩ ይገኛሉ። ፓኪስታን ከህንድ ጋር ተፋጣ ባለችበት አስፈሪ ወቅታዊ ሁኔታ ውስጥ ሆና የባሊስቲክ ሚሳኤል ሙከራ ለማድረግ እቅድ ይዛ መገኘቷ ግልጽ ጠባጫሪነት ነው ተብሏል። ህንድ ይህንን የፓኪስታን ዝግጅት አደገኛ መካረር ውስጥ ለመግባት የሚደረግ የሞኝነት ሙከራ ነው ብለዋለች። ይህ የባሊስቲክ ሚሳኤል ሙከራ ዝግጅት ሰሞኑን በፓኪስታን በኩል እየተጠናከሩና እየተነቃቁ ከሚገኙት ሌሎች የጦር እንቅስቃሴዎች ጋር አብሮ የሚታይ ሆኖ ተገኝቷል። እነኚህም የባህር ኃይል ንቃትን በአረቢያን ባህር በኩል ከፍ ማድረጓና ካሽሚርን በሚከፍለው ከጦር ነፃ በሆነው መስመር በኩል የተኩስ አቁም ስምምነቶቹን ለመጣስ ዳርዳር የሚሉ እንቅስቃሴዎችን ማብዛቷ ናቸው። በፓህልጋም ከደረሰው ጥቃት ወዲህ ተካረው የሚገኙት ሁለቱ ወንድማማች ሀገራት በቀናት ውስጥ ወደ ለየለት ጦርነት ያመራሉ እየተባለ መላምት እየተሰጠም ይገኛል። የፓኪስታን አየር ኃይል ጨዋታ ቀያሪ ይሆናሉ ያላቸውን ቻይና ሰራሽ PL-15 ሚሳኤል እና ራዳር ሲስተሞች የሚያሳይ ቪዲዮ አጋርቷል። ፓኪስታን ያሏትን JF-17 ተዋጊ ጀቶች ከ200 እስከ 300 ኪሎ ሜትር በሚወነጨፉት የቻይና ሚሳኤሎች ማስታጠቋን አሳይታለች። የፓኪስታን የውጭ ጉዳይ ሚኒስትር ከሐዋጃ አሲፍ ህንድ የወንዝ ውሃን የማቋረጥ እርምጃ የምትሞክር ከሆነ ሀገራቸው በኢንደስ ወንዝና በገባሮቹ ላይ ህንድ የምትገነባቸውንና ለውሃ ቁጥጥር የሚውሉ መሰረተ ልማቶቿን መታ እንደምታፈርስ አሳውቀዋል። የህንዱ አዛውንት መሪ ናሬንድራ ሞዲ የሚመጣውን ሀገራዊ ምርጫ ለማጋጋልና ድራማ ሰርተው የህዝባቸውን ቀልብ ለመግዛት እየተጣጣሩ ነው ሲሉ ሚኒስትሩ ተርበዋል። ህንድ ወደ ፓኪስታን ዞራ የምታሳየው ቁጣና ዛቻ ከሽብር ጥቃቱ ጀርባ የፓኪስታን መንግስት እጅ መኖሩን የሚያሳይ ማስረጃ በሌለበት መሆኑ ደግሞ ይህንን ያስረዳል የሚሉ ተንታኞች ሀሳባቸውን አጠናክረዋል።
የውጭ ጉዳይ ሚኒስትሩ አክለው ህንድ ድራማዋን ለማጋጋል የሚያበረታታ ዓለም አቀፍ አጨብጫቢ ማጣቷንና ዓለም አቀፉ ማህበረሰብ ክሷን ሳይቀበለው እንደቀረ በሞዲ የሚመራው የሂንዱዎች መንግስትም ችላ እየተባለ እንዳለ አሳውቀዋል። ህንድ ትሞክራለች፣ እኛም በደንብ እንከላከላለን ሲሉ ሀሳብ አይግባችሁ ብለዋል። ህዝባቸውንም አበረታተዋል። የአርኤስኤፍ የ2025 የፕሬስ ነጻነት ሪፖርት ተለቀቀ። ሪፖርተርስ ዊዛውት ቦርደርስ ወይም አርኤስኤፍ የተሰኘው ዓለም አቀፋዊ ድርጅት መቀመጫውን በፓሪስ ያደረገ ለትርፍ ያልተቋቋመና መንግስታዊ ያልሆነ በመረጃ ነጻነትና በፕሬስ መብት ጥበቃ ላይ ትኩረት አድርጎ የሚሰራ እውቅ ድርጅት ነው። የ2025 ዓመታዊ መግለጫውን ትናንት ሲለቅ ሪፖርቱ በዓለም አቀፍ ደረጃ የፕሬስ ነጻነት ሁኔታ አሽቆልቁሎ እንደሚገኝ ጠቁሟል። የሪፖርቱ ዋና ነጥብም የዓለም ኢኮኖሚዎች መዳከም እና መልፈስፈስ ለፕሬስ ነጻነት አደጋ እየሆነ መምጣቱን ጠቁሟል። ድርጅቱ የፕሬስ ነጻነት ገላጮችን መዘገብ ከጀመረበት ከ2002 ጀምሮ ታይቶ በማይታወቅ መልኩ ዓለም አቀፍ ሁኔታው አዳጋች ወይም አስቸጋሪ ሆኖ ተገኝቷል ብሏል። አሁን ባለው የዓለም የፕሬስ ነጻነት ሁኔታ ከ4 ሀገራት በአንዱ ብቻ ወይም ከዓለማችን ሀገራት 25 በመቶ የሚሆኑት ብቻ ለጋዜጠኞች ምቹ ሆነው ተገኝተዋል ብሏል። ሪፖርቱ ኢኮኖሚያዊ ጫና የሚዲያ ዘርፉን ገለልተኝነት እየተፈታተነ እንደሚገኝ አጉልቶ ለማሳየት ጥረት አድርጓል። ከማስታወቂያ የሚገኝ ገቢ መቀነሱ እና የዘመናዊ ሚዲያ አይነቶች አቅም አለቅጥ መግዘፉ የተለመዱትንና የኖሩትን የሚዲያ ዘርፍ አገልግሎት ሰጪዎች እየተፈታተነ እንደሚገኝ ጠቁሟል። በፋይናንሻል ውጥረት ምክንያት የኤዲቶሪያል ነጻነታቸውን ለማጫረትና በውጫዊ ጫና ስር ለመውደቅ የተገደዱና ስነ ምግባራቸው የተሸረሸረባቸው ሚዲያዎች እንደበዙ ሪፖርቱ ተናግሯል። ለምሳሌ ሀያሏና የነጻነት ቀንዲል ነኝ የምትለው አሜሪካ በፕሬስ ነጻነት ልኬት ከዓለም ሀገራት 57ኛ በመሆን በታሪኳ ዝቅተኛ የሆነውን ነጥብ አስመዝግባ ተገኝታለች። በሚዲያ ዘርፉ ላይ እየተሰነዘሩ የነበሩ ፖለቲካል ጥቃቶችና የሚዲያዎች ባለቤትነት በትልልቅ ድርጅቶች ቁጥጥር ስር መውደቁ ለዚህ ማሽቆልቆል አስተዋጽኦ እንደነበረው ተገልጿል። በእነዚህ ምክንያቶች የሚዲያዎች ብዝሃነትና ገለልተኝነት መሸርሸሩ ለፕሬስ ነጻነት ጉዳት ነበር ተብሏል። አውሮፓ የዓለም የፕሬስ ነጻነት መሪ መሆኗም ቀጥሏል። አሁንም ከአንዳንድ አክራሪ ቀኝ ዘመም ፖለቲካል ቡድኖች የሚሰነዘሩ ጥቃቶች ለሚዲያ ነጻነቱ ፈተና እንደሆኑ ቢቀጥሉም ከዓለም አንጻር የተሻለ ነጻነት በዛ ተመዝግቧል። በላቲን አሜሪካ የተጋጋለ ፖለቲካ የሚዲያ ነጻነትን እየተፈታተነ ሲሆን፣ አፍሪካ እንደተለመደው ለጋዜጠኞች እጅግ አስቸጋሪ አህጉር ሆና ቀጥላለች። ኢትዮጵያም 145ኛ ደረጃ ላይ ተቀምጣለች። የፕሬስ ነጻነት መሸርሸር ዲሞክራሲያዊ ለመሆን ለምትጠራው ዓለም ፈተና እንደሚሆን ግልጽ ነው። ነጻና ገለልተኛ ሚዲያ ተጠያቂነትንና ፍትሃዊነትን ለማስፈን እና ማህበረሰብን ለማጎልበት የማይተካ ሚና እንዳለውም የታወቀ እውነት ነው። አሁን የሚታየው ሁኔታ ግን የተባበረ ክንድና የተቀናጀ ስራ እንደሚጠበቅብን የሚያሳይ ነው ያለው አርኤስኤፍ ነው። የሚዲያ ድርጅቶች ኢኮኖሚያዊ ጥንካሬ መጎልበት እንዳለበትና ነጻነታቸውም ለድርድር ሊቀርብ እንደማይገባ ሪፖርቱ አሳስቧል። ቲክቶክ 530 ሚሊዮን ዩሮ እንዲከፍል ተፈርዶበታል። ቅጣቱ የአውሮፓ ህብረትን መረጃ ለቻይና አሳልፎ ሰጥቷል በሚል ክስ የመጣ ነው። የቲክቶክ ባለቤት ድርጅት ባይትዳንስ የቅጣት ውሳኔውን ይግባኝ እንደሚልና ከቻይና መንግስት የአውሮፓ ህብረትን ዳታ ፍለጋ የቀረበለት ጥያቄ እንዳልነበር የተባለውን ድርጊትም እንዳልፈጸመ አሳውቋል። ከሳሾቹ የአውሮፓ ህብረት ድርጅት አባል ሀገራት ግን የተገልጋዮቹ መረጃ የቻይና መንግስት እጅ ውስጥ እንዳይገባ በቂ ጥንቃቄና ቁጥጥር አላደረገም ብለው ፍርዱን አስተላልፈውበታል። የአየርላንድ የመረጃ ደህንነት ኮሚሽን በህብረቱ መተዳደሪያ ደንብ የተቀመጡ የመረጃ ጥበቃ ህግጋትን ባላስከበረ መልኩ ሶሻል ሚዲያው ለቻይና መንግስት መረጃውን ክፍት አድርጎ እንደሚገኝ ገልጾ ድርጊቱን ለማቋረጥ ድርጅቱ 6 ወር ተሰጥቶታል ብሏል። የመረጃ ጥበቃ ኮሚሽኑ በመግለጫው ቲክቶክ የተሰኘው የማህበራዊ ሚዲያ አገልግሎት ሰጪ ድርጅት ከአውሮፓውያን ተጠቃሚዎቹ የሚሰበስበውን ግላዊ መረጃ ቻይና በሚገኙ ሰርቨሮቹ ላይ እንደሚያስቀምጥና እንደሚያጠራቅማቸው በአፕሪል ወር በቃሉ ማመኑ ቀድሞ ሲሰጥ ከነበረው ቃል ጋር እንደሚጣረስ አሳውቋል። ይህ አሰራር ቻይና ካሏት የጸረ ሽብር፣ የጸረ ስለላና ሌሎች ህጎች አንጻር ሲታይ የተጠቃሚዎችን መረጃ ለመጠበቅና ከቻይና መንግስት ንክኪ ለመከለል ድርጅቱ ብቁ እንደማይሆን አሳውቋል። ህብረቱ እስከዛሬ ካስተላለፋቸው ቅጣቶች አንጻር ሲታይ ይህኛው በግዝፈቱ 3ኛ ሆኖ ሲመዘገብ ከዚህ በፊት የፌስቡክ ባለቤት ሜታ 1.2 ቢሊዮን ዩሮ፣ አማዞን ደግሞ 746
ሚሊዮን ዩሮ ተቀጥተው ያውቃሉ። ከዚህ በፊት ቲክቶክ በተመሳሳይ ሁኔታ ከአይሪሽ የመረጃ ጥበቃ ኮሚሽን ጋር ተፋጦ የህፃናት ተጠቃሚዎችን ግላዊ መረጃ የሚያስተዳድርበት መንገድ ጉድለት ኖሮት በመገኘቱ 345 ሚሊዮን ዩሮ ተቀጥቶ ነበር። ኮሚሽኑ በአሁኑ መግለጫው የአውሮፓውያንን መረጃ ከህብረቱ ድንበር ውጪ ባሉ ሀገራት ሰርቨሮች ላይ እንዲጠራቀም መደረጉ አደጋ መሆኑን አሳስቧል። ከዚህም በተጨማሪ ቲክቶክ ከህብረቱ ጋር የሚፋጠጥባቸው ክሶች ሐሰተኛ አካውንቶች ላይ ቁጥጥርና እገዳ አለማድረጉን ባለፈው ዓመት በተካሄደው በሮማኒያ ምርጫ ወቅት ማህበራዊ ሚዲያ የነበረውን ሚና የሚያካትቱ ናቸው ተብሏል። ከዚህም በተጨማሪ ሱስ አስያዥ በሆነ ዲዛይን የሚገለገል ነው ተብሎም በህብረቱ ይከሰሳል። ዩክሬን ለራሽያ ሲዋጋ የነበረ የቶጎ ዜግነት ያለው ወጣት መማረኳን የቶጎ የውጭ ጉዳይ ሚኒስትር አመኑ። ሚኒስትሩ በነፃ የሚገኝ የውጭ የትምህርት ዕድል በተለይም ወደ ራሽያ የትምህርት ተቋማት ሲሆን በጥንቃቄ ሊመረመርና እውነትነቱ ሊጣራ ይገባል ብለዋል። ለሀገራቸው ወጣት ዜጎች ባስተላለፉት ይፋዊ መልእክት እንደነኚህ አይነት አማላይ እድሎችን ከመቀበላቸውና ለመጓዝ ከመነሳታቸው በፊት ሚኒስቴር መስሪያ ቤቱን እንዲያነጋግሩና እገዛ እንዲሹ ዜጎችን መክረዋል። በራሽያ የሚገኝ ከተባለ የትምህርት ተቋም ነፃ የትምህርት እድል ማግኘቱን ተከትሎ ባለፈው ዓመት ቪዛው የተመታለት ወጣት ራሽያ ሲደርስ የጦር ኃይሏን ተቀላቅሎ እንዲዋጋ በግዳጅ ወደ ጦር ግንባር ተወስዶ ተገኝቷል ብለው ያሳወቁት ደግሞ የሀገሪቱ ከፍተኛ የሰብአዊ መብት ተከራካሪ ድርጅት መሪ ናቸው። በዛም ቆስሎ ተማርኮ ለእስር መዳረጉን አረጋግጠዋል። ባለፉት ወራት አፍሪካውያን ዜጎች በዩክሬን ጦር ግንባር በተደጋጋሚ እየተማረኩ እንደሚገኙና አብዛኞቹ ተማሪዎችና ህገወጥ ስደተኛ እስረኞች መሆናቸውም ተጠቅሷል። ከኮንጎ፣ ካሜሩን፣ ሴኔጋልና ቤኒን የተነሱ ወጣቶች ከተማረኩት መሃል ይገኙበታል ተብሏል። በሌላ በኩል ሶስቱ የሳህል ሀገራት ኒጀር፣ ማሊና ቡርኪና ፋሶ በወታደራዊ ጁንታዎቻቸው እየተመሩ ዩክሬንን ዘልፈው ራሽያን እናግዝሽ እንዳሉም የሚታወስ ነው። ወደ ሞስኮ ተጋብዘው በጋራ ራሽያ ተገኝተው የነበሩት የሳህል የውጭ ጉዳይ ሚኒስትሮች ስር እየሰደደ የሚገኘውን የሀገራቱን ወታደራዊ ትብብር አወድሰው ዘላቂ ወዳጅነት እንዲሆን ምኞታቸውን አሳውቀው ተመልሰዋል። ከፈረንሳይ ሲለያዩ የራሽያ እቅፍ ውስጥ የገቡት ሶስቱ ሀገራት ኪየቭን በተለያዩ የሽብርና ሴራ ክሶች በማጣጣል ዩክሬን ከሀገራቱ ጋር ያላትን ግንኙነት እንድታቋርጥ አድርገዋል። አሊያንስ ኦፍ ዘ ሳህል ስቴትስ ተብሎ በቅርብ የተቋቋመውን የሶስቱን ሀገራት ህብረት ራሽያ በሙሉ አቅሟ እንደምትደግፍና ከትብብሩ ለዓለም ምሳሌ የሚሆን ፍሬ እንደምትጠብቅ የገለጹት የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው። ራሽያ ወታደሮችን በማሰልጠንና በማስታጠቅ ሀገራቱን ለማገዝና የውጊያ አቅማቸውንም ለማዘመን ዝግጁ መሆኗን ገልጸዋል። በአሁኑ ሰዓት በስፋት በሀገሪቱ ሰፍሮ የሚገኙት የራሽያ የጦር ኃይል አባላት ይህንን ለማሳለጥ ከበቂ በላይ መሆናቸውም ተጠቁሟል። ለዛሬ የነበሩን ዘገባዎች ይህንን ይመስሉ ነበር። በተመሳሳይ ክፍለ ጊዜ እስክንገናኝ ድረስ ሰላም።